ሰበርና አስደንጋጭ መረጃ በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። አርሲ ላይ ወገን እንደሌለው ዘመድ እንደሌለው የሀገር መሪ መንግስት እንደሌለው ስለዚህ ምንም አይነት ሞራል የላችሁም። በቃ አለቀ። ዝም ብላችሁ እየበላችሁ እየጠጣችሁ ኑሩ አጭበርባሪዎቹ። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት በአርሲ እየተደረገ ያለው እምነት ተኮር ጥቃት አጥብቄ ይቃወማል። በኦርቶዶክስ ወንድሞቻችን ላይ የደረሰው የነፍስ ማጥፋት መፍትሄው የተለያየ ነው። በጣም ብዙ ነው። አንደኛው በግል መወሰን ነው። ሳልጥል አልወድቅ ብሎ መወሰን ነው። ለምን መሰላችሁ? ኑሮ እንደሌለ እስክንቆጥረው ድረስ ደማችን እንደዚህ እንደውሃ እየፈሰሰ ቤተክርስቲያናችን እንደ ጧፍ እየነደደች ዝም ያለው የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። ከዛ በላይ ግን የሚያሳስበኝ እረኛ ተብሎ የተቀመጡት የቤተ ክህነት ሰዎች ናቸው። በአርሲ ስለደረሰው ጥቃት ባለስልጣኖቹ መረጃ የለንም ብለዋል። በአርሲ እየተካሄደ ያለው ግድያና እንግልትን በተመለከተ ማን ምን አለ? አምሮዬ ውስጥ እኛ ሰውዬ ናቸው ያሉት። እንዲህ ነው የምንቀጥለው ያሉት። የምሬ ነው። እንዲህ ነው የምንቀጥለው። የሆኑ ሰዎች በጅምላ ታርደው ቤታቸው ተቃጥሎ ምናምን ዝም ብለን ከዛ በነጋታው ስለ ልማት እድገት ምናምን እያወራን በቃ እንዲሁ ዝም ብለን እንዲሁ ነው የምንቀጥለው። በየጊዜው እየመጣን ሶሻል ሚዲያ ላይ ያቺን የፈረደባትን ሻማ እያበራን ነው የምንቀጥለው። ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ። በእንደዚህ አይነት ቪዲዮ ሁለተኛ እንዳትጠብቁኝ፣ የመጨረሻ ነው። ሰበር መረጃ ተሰምቷል። ብፁዕ ወቅዱስ አቡነ ማትያስ ስለ አርሲ ዝምታቸውን ሰብረዋል። በአርሲ እየተካሄደ ያለው ግድያና እንግልትን በተመለከተ ማን ምን አለ? ሰላም ማስከበር ካቃታቸው በኢትዮጵያ ሕግ መሰረት አልቻልንም፣ የፌዴራል መንግስት ጣልቃ ይግባልን ይባላል እኮ። መቼ እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘሁም፣ የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎችን በህይወት እያለን እንደማናይቁም ነው። ሰው ባለቀ ቁጥር ይቺን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። ይቺም ሻማና ነፍስ ይማር ሰልችቶናል ሲሉ ሐውለት አህመድ ገልጸዋል። በምስራቅ አርሲ የኦርቶዶክሳውያን ግድያ ማንነት ላይ መሰረት ያደረገ ነው ያሉት ደግሞ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ናቸው። በአካባቢው እየተፈጸሙ ያሉ ጥቃቶች ቀጣይነት ያላቸው በመሆኑ በማውሳት ሁኔታው መፍትሄ እንደሚፈልግና በዝምታ መመልከት እንደማይገባም አሳስበዋል። አርቲስት መሰረት መብራቴ በበኩሏ ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል፣ ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኛ ፍትህ ባናገኝም የሰማዩ አምላክ ይፈርዳችኋል፣ ወገኖች ነፍሳችሁን በቅዱሳን እቅፍ ይቀበለው ስትል ድምጿን አሰምታለች። ወየው አርሲ ሲል ልብን በሚያስደነግጥ ቃል የገለጸው ደግሞ አርቲስት ንብረት ገላው የሰው ጥበብ ቆሟል፣ በገዳማትና አብያተ ክርስቲያናት በቅዱስ ታቦቱ በንዋይ ቅዱሳቱ በአባቶች የሚስጥረ ክህነትና በቅዱሳኑ ላይ የሚያደር መንፈስ ቅዱስ ገድል ታምራቱን ያድርግ፣ አምልኳችን አይፈር፣ እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈርድ አጥብቄ እጸልያለሁ፣ ወዮ አርሲም ብሏል። ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን አሳውቀው የተሰማቸውን ሐዘን ገልጸዋል። እሺ ማለት የት ጋ ነው ማብቂያው? መቆሚያው የት ጋ ነው እንዴ? የሚገደል እንዳለ ኦርቶዶክሳዊ በሆነበት ሀገር ላይ ከሳምንት አንድ አይነት ቦታ ላይ አሁን በፊት ሊያስኬድ ይችል የነበር ሐሳብ ያልታወቁ የታጠቁ ኃይሎች ያልታወቁ ቡድኖች እንደዚህ መተው ጥቃት አድርሰው ነው። ከሳምንት አንድ አይነት ቦታ ከሆነ ግን የሚጠብቀው ያጣ ህዝብ ነው ማለት ነው። እኔ ጀስት ሁለት ጥያቄ ያለኝ ለተለያየ አካል፣ አንደኛው ለህዝቡ ነው፣ ለኛ ለወጣቶች በተለይ ዝም ያልነው ምን ሊኮን ነው? ምን ሰልችቶን ነው? አይ ለውጥ ለማይመጣ ነገር ብለን ነው ዝም ያልነው ወይስ ምንድነው? እየገባኝ ስላልሆነ ነው። አይደርስብንም ነው ኢቭን በራስ ወዳድነት ታስቦ አይደርስብንም እንኳን ቢባል ግጥም አድርጎ ይደርስብናል። ለብቻ ነው የምትገኘው ሲደርስብህ። ስለዚህ ይደርስብናል። እንደኔ ግምት ፈሪ ስለሆነ ነው ይሄ ትውልድ ፈሪ ሆኖ ደግሞ ከእግዚአብሔር ስለተለያየን ነው። ንስሐ ብንገባ ወደ እግዚአብሔር ብንመለስ ሞት አስፈራንም። ሞት ካላስፈራ ምን ሊዘን ነው ከዚህ በኋላ? ሁለተኛው ለአባቶች ነው።
አሁን ድምጹን አትሆኑ ከናንተ ጋር ክርክር አይሰራም። በቃ አይመጣውም። አትሆኑም ታውቋል። በእናንተ ያለ ቅጣት ግን ይበሳል ነው። በሰማዩም በምድሩም አትለቀቁም ነው እያልን ያለነው። በጣም የሚያስፈራኝ እንደ አይነት ሙቭመንት ለምሳሌ ባለፈው ከአንድ ራን ምን አለኝ ጦር ልክ ክርስትናን ጦር አያስፈታውም ላይክ የትኛውም አይነት ጦር ቢሰለፍ ክርስትናን ሊያሸንፍ አይችልም በዓለም ታሪክ የታየ ነው ስለው ይዘረዝር ጀመር ይዘረዝር ገብ እንደዚህ እያለ የዘረዘረባቸው በአጠቃላይ ቦታዎች ግን ክርስትና የደከመበትን ቦታ ነው ሲዘረዝር የነበረው። ለምሳሌ የሰሜን አፍሪካውን አነሳ። የሰሜን አፍሪካ ላይ ተስፋፊው የአረብ ኃይል መጥቶ ሲገዛ መጥቶ እንዲስፋፋ ያደረገው ጦር ማውቁ ወይ ጦር አሸንፏቸው ክርስቲያኖች ምናምን አይደለም። ጦርነቱ ከመጀመሩ በፊት ዶናቲዝም የሚባል ሙቭመንት ነበር። እነዚህ የክርስትና ሀገራት ሊቢያ በለው ግብጽ በለው የሚገራርም የክርስትና ሀገር ነበሩ። ዶናቲዝም የሚባለው ሙቭመንት ምንድነው? ቤተክርስቲያናችን ቆሻለች አለ ወጣቱ። ቤተክርስቲያንን ያቆሸሿት ደግሞ ካህናት ናቸው። የነሱ ኃጢአት ነው ለዚህ እያዳረገን ያለው የሚል ነበር። እውነት ነበር። በጣም የሚያስጠላ የሚዘገንን ስራ ይሰራ ነበር። አሁን ከሚሰራው ባነሰ። ነገር ግን ይህን ችግር ለመቅረፍ የሄዱበት መንገድ ክርስትናን የሚያዳክም ሆነ። ሞብ ጀስቲስ ጀመሩ። ይሄ የደቦ ፍርድ በአንዳንድ ቦታዎች ላይ እንዳየነው በቃ ሆ ተብሎ በመንጋ ሄዶ አይነት ከዛ ንጹህ ያልሆነውንም አብሮ ነው የሚበላው። የደቦ ፍርድ ደግሞ ክርስትናን አዳከመ፣ ትምህርቱን አዳከመ፣ ወጣቱ ከእግዚአብሔር ተለየ። ከዚያ በኋላ ጦር መጣበት። በምን ኃይሉ ያሸንፋል? ኢትዮጵያ በታሪኳ በጦርነት ተሸንፋ አታውቅም። ለምን? ኢትዮጵያ ከእግዚአብሔር ተለይታ የምታውቅበት ሀገር የለም፣ ጊዜ የለም። ሀገረ እግዚአብሔር ናት፣ አለቀ። አሁን ያናተኗል። ፈራ እግዚአብሔር የለንም ሁላችንም። ታዲያ ወደ አባቶች አይዞርም ነው የምትሉኝ? ድብና አርጎ የሚዞር ወጣት ይኖራል። ስለዚህ ለራሳችሁ እቺ ህይወታችሁን የምትወዷት ሆናችሁ ስለተገኛችሁ ለራሳችሁ ስትሉ ድምጽ መሆን ካቃታችሁ አውደ ምህረት መተ ህንጻ ማሰሪያም አትለምነን። አውደ ምህረት መተ በሙሉ አፍህ ጌቴና መድኃኒቴ ኢየሱስ ክርስቶስ አትበለን። ለሰው ልጅ ሲል ነው መከራ የተቀበለው። ያ የሰው ልጅ ያንተ ልጆች እየታረዱ እየተገደሉ ነው፣ እየተሳቀቁ ነው እየኖሩ ያሉት። ስለዚህ ምንም አይነት ሞራል የላችሁም። በቃ አለቀ። ዝም ብላችሁ እየበላችሁ እየጠጣችሁ ኑሩ አጭበርባሪዎቹ። በቃ አርፋችሁ ጸጥ ብላችሁ ኑሩ። እግዚአብሔር በሚፈቅደው ጊዜው ሲስተካከል ሁሉ ወደ ቦታው ሲመለስ የእናንተም ቦታ የታወቀ እንደሚሆን እናንተም ታውቃላችሁ፣ እኛም እናውቃለን። ለየቱ እድሜ ነው ይህን ያህል ተፈርቶ? ለየቱ እድሜ? ከዚህ በኋላ ምን ያህል አመን ለመኖር? መች ነው ከልጆች ጎን የምትቆሙት እንዴ? አይ ኦርቶዶክሳውያን ለምን መሰላችሁ? ለዛውም በሐዲስ ኪዳን ለዛውም እግዚአብሔር በሥጋ ተገልጦ ፍጹም አምላክ ፍጹም ሰው ሆኖ እንዲህ ከኛ ጋር ሆኖ እንዲህ የምህረቶቹ አይን በእኛ ላይ ሆነው እንዲህ ክቡር ሥጋውና ክቡር ደሙን ሰጥቶን በዚህን ያህል ልክ እንዲህ ቀርቦን ለምን መሰላችሁ? ኑሮ እንደሌለ እስክንቆጥረው ድረስ ደማችን እንደዚህ እንደውሃ እየፈሰሰ ቤተክርስቲያናችን እንደ ጧፍ እየነደደች ዝም ያለው ለምን መሰላችሁ? እንዲሁ ነው ጮሆን የማንሰማ የሆን ነው። ለምን መሰላችሁ? የሚሰማንን አካል ወደፊት ለፊት አላመጣው ያለ ለምን መሰላችሁ? ምድራዊ ንጉስ እንኳን እንደዚህ አይዘበትበትም። ኦርቶዶክሳውያን ይማወቅ አለብን። በነገራችን ላይ እኔ ራሴን ወክዬ ነው የምናገረው። እንደኛ የተዘባበተበት የለም ከላይኛው መዋቅር እስከ ታችኛው ድረስ። ለዚህ ነው አልሰማን ያለው እንጂ እግዚአብሔር ተዋጊ ነው።